ሰላም እንዴት ናችሁ? ዌልካም ቱ አብሪቴክ ፓይተን ኮርስ። በዓለም ላይ ብዙ የፕሮግራሚንግ ላንጉዌጆች አሉ። ታዲያ ለምን ፓይተን ተመራጭ ሆነ ለሚለው ጥያቄ በዚህ ቪዲዮ መልስ ታገኙበታላችሁ። ፓይተን ለመማር እጅግ በጣም ቀላል ነው። እንዲሁም ሁለገብ የሆነ የፕሮግራሚንግ ላንጉዌጅ አይነት ሲሆን ፓይተንን በማወቅ ብቻ ዌብሳይት ዲዛይን ላይ፣ ኤአይ ላይ፣ ማሽን ለርኒንግ እንዲሁም ዳታ ሳይንስ ላይ መስራት ይቻላል። ከዚህ በተጨማሪ ፓይተን ትልቅ የሆነ የኮሚኒቲ ሰፖርት አለው። ይህ ምን ማለት እንደሆነ በሚቀጥሉት ኮርሶች ውስጥ የምንረዳው ይሆናል። በ2026ም በሰፊው ጥቅም ላይ መዋል ከቻሉ የፕሮግራሚንግ ላንጉዌጆች መካከል አንዱ ፓይተን ነው። ይህ ብቻ ሳይሆን በዘመነ ኤአይም ትልቅ የሚባል ተጽዕኖን ማሳደር ችሏል። በስራው ዓለምም በጣም ተፈላጊ የሆነ የፕሮግራሚንግ ላንጉዌጅ አይነት ፓይተን ነው። በእነዚህ ምክንያቶች ፓይተን ከሌላ ፕሮግራሚንግ ላንጉዌጆች ተመራጭ መሆን ችሏል።